እንደ አንድ የምግብ ባለሙያ ኤክስፐርት ጾምን እንዴት ነው የምትረዳው? ጾም እንግዲህ በሳይንሱ የሚገልጸው አንድ ሰው በፈቃደኝነት ራሱን ከምግብ ሲያቆም ማለት ነው። በፈቃደኝነት ካልሆነ ረሃብ ይሆናል። በፈቃደኝነት ስለሆነ ነው ጾም የሚለውና ጾም ሲደረግ ራሱን ከምግብ ይከለክላል። በዚህ ሂደት ውስጥ ደግሞ ሰውነት ወይም ደግሞ ምግብ የተከለከለው ሰውነቱ የሚያሳያቸው ለውጦች አሉ። ለምሳሌ ከሚያሳያቸው ለውጦች ውስጥ መሰረታዊ የሆኑ የሰውነት ክንውኖች ወይም ሜታቦሊዝም፣ አተነፋፈስ፣ የልብ ምት፣ ሙቀት የምንላቸው አፕታይትንም ጨምሮ መቀነስ ይጀምራሉ ወይም ዝግ ያደርጋቸዋል ማለት ነው። የጾም ምግብ በጣም ብዙ አይነት የጾም ምግብ ነው ያለው። ሰውነታችንን እንጎዳለን ብለን ነው የምናስበው። ነገር ግን ደግሞ እንደናንተ አይነት ባለሙያዎች ደግሞ እጅግ በጣም ለጤና እጅግ በጣም ጠቃሚና ተፈላጊ ምግብ እንደሆነ ነው የሚነገረው። አንተ እንደ ባለሙያነት ምንድነው የምትሰጠን አስተያየት? እንግዲህ አሁን በሳይንሱ ሲታይ ጾም አለመብላት ነው። በሚጾም ሰዓት የሰውነቱ ስራዎች መቀዝቀዝ ሲጀምሩ አእምሮ በንቃት እንዳለ ይቆያል። ጥያቄውም ቢሆን መስተካከል አለበት። ጾም ይጎዳል ወይ ስንል ይጠቅመዋልም ይጎዳሉ። መጥቀምና መጉዳቱ ከመጠንና ከጊዜ ጋር ተያያዥ ይሆናል። ለምን አንድ ሰው ምግብ ለመኖር ይመገባል፣ ይኖራል። ከመጠን በላይ ከተመገበ ይጎዳል። ጾምም እንደዛው ነው። አፕታይታቸው ከመጠን በላይ የሆነ የሚያስቸግራቸው ሰዎች ወይም ብዙ እንዲበሉ የሚገፋፋቸው ሰዎች አሉ። እንደነዚህ አይነት ሰዎች አፕታይታቸውን መቆጣጠር እንዲችሉ ይረዳቸዋል። የክብደት መጨመር ችግር ያለባቸው ሰዎች ክብደታቸው እንዲቀንሱ ይረዳቸዋል። የደም የቅባት መጠናቸው ከፍ እያለ የሚያስቸግራቸው እንዲቀንስ ይረዳቸዋል። ይሄ መጠን ሲያልፍ ነው አደጋው። ሌላው ከዚህ ጋር በተያያዘ በመጨረሻ ላይ ያው የጾም ምግቦች የሚለው ጋር ነው። እግረ መንገድህን እዚህ ጋር የጾም ምግብ አለ፣ እዚህ ጋር ደግሞ ስጋ አለ። ለጤና እጅግ በጣም ጠቃሚ የትኛው ነው? ሁለቱም ጠቃሚ ነው። የጾም ምግቦች እንዴት ይታያሉ ለሚለው በሳይንሳዊ እይታ የጾም ምግብ የሚባል ነገር የለም። ጾም ነው ያለው። ወይም የምናውቀው አሁን በዚህ ጾም ላይ ወይም በኢትዮጵያ ኦርቶዶክስ ተዋሕዶ ስርዓት ውስጥ ያለው ጾም ላይ ያሉ የጾም ምግቦች በሳይንሱ እይታ ሲታዩ ሌላ ለዚህ የሚመጥን ኢኩቫለንት የሆነ ስም አለ ወይም ቬጅቴሪያን ዳይት ብንለው ማለት ነው። ቬጅቴሪያን ዳይት ራሱ 3 አይነት አለ። አንዳንድ ቬጅቴሪያን ዳይት አትክልት ተመጋቢ ናቸው፣ ግን በተጨማሪ እንቁላልና ወተትን የሚጠቀሙ አሉ። ፍሌክስቴሪያን የሚባሉ አሉ። ፍጹም የሆነ የአትክልትን ብቻ ይጠቀማሉ፣ ግን ለምሳሌ በወር አንዴ ለጤናቸው ስጋ ይበላሉ። በወር አንዴ? አዎ፣ ፍሌክሲቴሪያን የሚባሉት ማለት ነው። ለጤናቸው ነው። ሶስተኞቹ ቬጋንስ ይባላሉ። ሙሉ ለሙሉ አትክልት ብቻ ነው ተመጋቢ። እዚህ የጾም ምግብ የምንላቸው አሁን እኔ ሶስቱም ላይ የለውም። ምንድነው የሚባለው? አልጾምክም እንዴ? ባው ነው ጾም አልጾምክም? አይ ግድ የለም፣ ስለ ጾሙ ግድ የለም። ግን ሶስቱም ላይ የለውኝ። ምን ያሁን እንግዲህ አንደኛው ስጋ በልቻ ነኝ። አዎ፣ አሁን ወደ ጾም ምግቦች ስንመጣ ለጾመኞቹ ነው። እና የጾም ምግቦች የራሳቸው ጥቅም አላቸው፣ የራሳቸው ድክመት አላቸው። ጥቅማቸው ምንድነው? ለምሳሌ ሰው ብዙ ጊዜ የደም ግፊት፣ ካንሰር፣ የስኳር ህመም፣ የክብደት መጨመር ለምንላቸው አደጋዎች መፍትሄ ናቸው። በዛ በተቃራኒው ግን ቬጅቴሪያን ዳይት ወይም ደግሞ የጾም ምግቦች የማይፈቀዱላቸው ሰዎች አሉ። አረጋውያን፣ ነፍሰ ጡር፣ ህፃናት ወይ ታሞ የተኙ ለነዚህ አይሆንም። ለምን? የአንዳንድ የምግብ ንጥረ ነገር እጥረት አለባቸው። አጥንት ማጠንከሪያ የላቸውም። ወይም ቫይታሚን ቢ12 የሚባለው የደምን ሴሎች የሚያበዛው ቫይታሚን እጥረት አለባቸው። በእንደዚህ እናያቸዋለን በሳይንሱ ማለት ነው። የስጋስ ስጋ እንግዲህ ከመጀመሪያ ከምግብነት ይዘትነቱ ስንጀምር አስገራሚው ነገር ምናልባት ብዙ ሰው ላያውቀው ይችላል። ስጋ 75 በመቶ ውሃ ነው። ስጋ? አዎ 75 በመቶ ውሃ ነው። 20 በመቶ ፕሮቲን ነው። 3.5 በመቶ ቅባት ነው።
በእንደዚህ አይነት ይዘትነት 1 ኪሎ ስጋ ከውሃ ሌላ የሆነው 250 ግራም ብቻ ነው። አብዛኛው ይዘቱ ውሃ ነው። ይሄ ለመጀመሪያ ጊዜ መስማት ነው። አዎ ለብዙ ሰው አስገራሚ የምስራች ነገር ነው የሚመስለው። የምስራች አይደለም፣ የምስራችም ነው። ሁለት አይነት ነገር ይዞ ነው ያለው። እንዴት? ከጮማ ውስጥ ጮማውን ሳያካትት ስለ ቀዩ ስጋ ነው የምናወራው። ቀዩ ስጋ 75 በመቶ ውሃ ነው። ስለዚህ ቅባት አይደለም ማለት ነው። ቅባት አለው። ወደዛ ልመጣልህ ነው። መሰረታዊ የሆኑ 3 ነገሮች አሉት። 75 በመቶ ውሃ ነው፣ 20 በመቶ ፕሮቲን ነው፣ 3.5 በመቶ ቅባት ነው። እዚህ ጋር ስናይ ቁጥሩ አይደለም ማተር የሚያደርገው ወይም ደግሞ ጉዳዩ ቁጥሩ አይደለም። ከ1 ኪሎ ስጋ የሚገኘው ቅባት ለአንድ ሰው በቀን ከሚያስፈልገው ከእጥፍ በላይ ነው። 3.5% ወይም በስጋ ውስጥ የምናገኘው የቅባት አይነት ቅባትም አይነት አለው። ሰውነት የሚጠቅምና የሚጎዳ በዚህ ጊዜ ሳቹሬትድ ወይም አንሳቹሬትድ በመባል ይከፈላሉ በሳይንስ። በስጋ ውስጥ የምናገኘው ሳቹሬትድ የሚባለው በጣም አደገኛው ቅባት ነው። ብዙ ሰው ለምሳሌ የሚፈራው ስጋ ቢበላ ኮሌስትሮል ከሩቧ ላይ 1 ኪሎ ላይ 1 ኪሎ አለ። ከ1 ኪሎ 3.5% ቅባት ነው እኮ ገባ። ሳቹሬትድ ፋት ነው ማለት ነው። ወደ ግራም ብንቀይራት አንድ ሰው 1 ኪሎ ቢበላ 35 ግራም ናት። አንድ ሰው ግን በቀን የሚያስፈልገው ቢበዛ 20 ግራም ነው። 20 ግራም ብቻ 20 ግራም ብቻ ነው። ለምን ብዙ ሰው ጥሬ ስጋ ሲበላ የሚፈራው ኮሌስትሮል ነው። ግን ከኮሌስትሮልም በላይ አደገኛ ሆኖ ሳቹሬትድ ቅባት ነው ወይም ይሄ ሳቹሬትድ ፋት የሚባለው ማለት ነው። ለዛ ነው አሁን አንድ ልብ የሚዘጋው ምናምን ማለት ነው እሱ ማለት ነው። ስለዚህ አንድ ሰው ጥሬ ስጋ ይብላ ወይ ሲባል በሳይንሱ ይብላ፣ ይጠቅመዋል። ለምን? ከፍተኛ ጥራት ያለው ፕሮቲን ያገኛል። አትክልቶች ከያዙት በተሻለ ደግሞ ከፍተኛ ጥራት ፕሮቲን አለው፣ 20 በመቶ አለው ብለናል። ስለዚህ እንዴት ይብላው ነው ሳይንሱ ይሄንን ነው የሚቀምረው። አንደኛ ማድረግ ያለበት ያ ሰው ምን ያህል ፕሮቲን በቀን ያስፈልገዋል የሚለውን ማወቅ አለበት። ካወቀ በኋላ ወደሚያስፈልገው የፕሮቲን መጠን ሲመጣ ፋቱ ወይም ቅባቱ ይቀናነሳል ማለት ነው። ስለዚህ አንድ ሰው አዋቂ ከሆነ ወይም በአዋቂነት ደረጃ ጤነኛ ከሆነ እስከ 50 ግራም ፕሮቲን በቀን በቂው ነው። 50 ግራም ፕሮቲን ለማግኘት ደግሞ 250 ግራም ስጋ በቂ ነው፣ ወይም ሩብ ኪሎ ስጋ በቂ ነው ማለት ነው። አንድ ጊዜ የሆነ ነገር ሰምቼ ነበረ። ስጋ ስትበሉ መጨረሻ ላይ እንትን ሰላጣ ምናምን አንድ ላይ ቢበላ አይሮን ነው የት እንደሰሙት አላቅ ሰላጣ ቢበላ ጥሩ ነው ይፈጨዋል እና ሰላጣ ይሄ ሁሉ ማድረግ አላት ማለት ነው። እንደዚህ ነው እንግዲህ ሳይንሱ። አሁን የመጀመሪያው ስቴፕ ምን አረግን? መጠን አሳነስን። ሰውየውም ቅባት እንዳይጎዳው ግን ጥሩ የሆነውን ነገር እንዲያገኝ ያረግን። ግን የገባው ቅባት ደግሞ እንዴት ኮምፐንሴት ይደራረጋል ነው ቀጥሎ ያለው ሂሳብ ማለት ነው። ስለዚህ ቅባትን ኮምፐንሴት ለማድረግ ወይም ደግሞ ለምን አንድ ሰው ሩብ ኪሎ ስጋ ብቻ በልቶ በቀን አይቆም፣ ሌላ ምግቦች ሊጨምር ይችላል። ስለዚህ ያ ሳቹሬትድ የምንለው ቅባት ሌላ ምግቦች ላይም ሊኖር ይችላል። ስለዚህ ቢለመድ ጥሩ ነው የሚባለው ከስጋ ነገሮች ጋር በምንመገብ ጊዜ ፉል ዲሽ የሚባል ነገር አለ። ከሁሉም አይነት ቢመጣ ጥሩ ነው። የጓሮ አትክልትና ፍራፍሬ ካሉ እነዚህ ደግሞ በፋይበር ወይም ደግሞ በዚህ ጊዜ አሁን በጣም እየተሰማ ነው፣ ወይም የቃጫ ይዘታቸው ከፍተኛ ናቸው። የቃጫ ይዘታቸው ደግሞ ጥቅሙ ምንድነው? ይህንን የገባውን ቅባት ከሐሞት ጋር በመሆን የተወሰነውን ጠርገው የማስወጣትና የመቀነስ ተፈጥሮ አላቸው። በነገራችን ላይ ወደ ግል ጉዳይ እንግባ አንለይ። እዚህ ጋር ስለ ምግብ ጉዳይ አለ፣ እዚህ ጋር ደግሞ ካሜራ አለ። ካሜራና ምግብ በጣም የተለያዩ ነገሮች ናቸው። እንደገና ደግሞ ነርስነትም አለ እንደገና እና አያስቸግርም? ያስቸግራል። እውነት ለመናገር ነፍስ የነገረች አንተ የትኛውን ነው? እኔ በጣም ከነዚህ ውስጥ የምወደው ሙዚቀኝነቱና ኒውትሪሽኑን ነው። ሙዚቀኛ ማለት ፒያኖ ነው የምትጫወተው? ለግል ለራስህ አይደለም፣ በፕሮፌሽን ደረጃ። በፕሮፌሽን ደረጃ ሁሉንም ተምራቸው? ተምሬ ነው። ደግሞ እድሜ እኮ ደግሞ ገና ወጣት እኮ ነው። ካሜራውን በልምድ ነው። እሺ፣ ከወንድሜ ነው የተማርኩት። ነርስነት ተምረህ ነው?
እሱን ተምሬ ሙዚቃ ተምረህ ነው? ሙዚቃ ተምሬ የስነ ምግብ ማስተርስ ዲግሪ ነው ያለ? በእሱንም ተምረህ ነው እኮ። እኔ ደግሞ ወጣት ነው። አዎ። እንዴት ሊሆን ይችላል? ያው እንግዲህ አንዳንዱን ደራርቤ ነው ይዤ ያስኬድኳቸው። አንዱ ነገር እኮ መጨረስ አቅቶን አለፍ ነው አይደል? ልክ ነው። ብዙ ሰው ይሄ ነው ጥያቄው። ብዙ ሰው ይሄን ይጠይቃል። እኔም በቀላሉ አላለፍኩትም እውነት ለመናገር አንዳንድ በነበረኝ ጊዜ እነዚህ ነገሮች ለማወቅና ያረኩት ሂደት ላይ ማለት ነው ከባድ ነገሮች ነበሩ። በተለይ ከጊዜ መጣበብ ጋር በተያያዘ አስቸጋሪ ጊዜ አልፌያለሁ እውነት ለመናገር። ጊዜን በትምህርት ነው ያሳለፍከው ለማለት ይቻላል? አብዛኛውን በትምህርትና በስራ ነው።